One officer was shot. ጭምብል የለበሰው ምሁር በሂልተን ሆቴል በስተጀርባ ያለው ሚስጥራዊ ሴራም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ፊት ለፊት የተፋጠጠው ምሁር በጥልቅ ትንታኔ ወደ እናንተ እንደዚህ እናቀርባለን። ዋሽንግተን ዲሲ ቅዳሜ ትላንት ምሽት የከተማው መብራቶች ፖቶማክ ወንዝ ላይ ያንጸባርቃሉ። በሂልተን ሆቴል አዳራሽ ውስጥ የአሜሪካ የፖለቲካና የጋዜጠኝነት ቁንጮች ተሰብስበዋል። የዋይት ሃውስ የጋዜጠኞች ራት ዝግጅት ላይም ሳቅና ፌዝ ነግሷል። ፕሬዝዳንት ዶናልድ ትራምፕ መድረክ ላይ ሆነው ቀልዶች እያዘነቡ ነው። ነገር ግን ከአዳራሹ ጥቂት ሜትሮች ርቆ በሆቴሉ ኮሪደር ውስጥ ሞት የለበሰ ጥላ ያደባል። ያቺ ቅጽበት ሳቅ ወደ ጩኸት፣ ጭብጨባ ወደ ድንጋጤ የተቀየረችባት ሰከንድ ናት። ተኩሱ ሲሰማ ፕሬዝዳንቱ የጥበቃ አባላት ሴኩሪቲ ሰርቪስ ልክ እንደ ሰብአዊ ጋሻ ፕሬዝዳንቱን ከበው ከመድረኩ ሲያወርዷቸው የታዳሚው አይን ግራ መጋባት ይዘራ ነበር። የኮል ቶማስ አለን ድብቅ ማንነት፣ ጥቃቱን የሰነዘረው ግለሰብ በቁጥጥር ስር ሲውል የህግ አስከባሪ አካላት አንድ ትልቅ ጥያቄ ተጋረደባቸው። ይህ ሰው ማን ነው? ኮል ቶማስ አለን የ31 ዓመት ወጣት። ታሪኩን ወደ ኋላ ስንመረምረው ግን የምናገኘው ወንጀለኛ ሳይሆን ስኬታማ ምሁር ነው። ዓለም ይሄንን ሲሰማ ተደናገጠ። እንዴት ይሄ ሆነ? የላቦራቶሪ ውጤት እንደዚህ ይለናል። አለን በዓለም ላይ ካሉ ምርጥ የቴክኖሎጂ ዩኒቨርሲቲዎች አንዱ በሆነው በካልቴክ ውስጥ በሜካኒካል ኢንጂነር የተመረቀም ሰው ነው። ግለሰቡ ነገሮችን የማቀድ ብቃቱ ከፍተኛ መሆኑን ያሳያል። የማስተርስ ዲግሪው ሚስጥር ባለፈው ዓመት በኮምፒውተር ሳይንስ የማስተር ዲግሪን ማጠናቀቁ ዲጂታል መረጃዎችን የመጠቀምና የደህንነት መዋቅሮችን የመረዳት አቅም እንዳለው ይጠቁማል። የመምህርነቱ ገጽታ የወሩ ምርጥ መምህር ተብሎ የተሸለመው ይህ ግለሰብ በልጆችና በተማሪዎች ዘንድ ተወዳጅም ነበረ። ደግ መምህር ነበረ። ይሄ የሚያሳየው ጥቃቱ በድንገተኛ ስሜት ሳይሆን በጥልቅ ድርብ ማንነት ደብል ላይፍ ውስጥ ሲብሰለሰል እንደነበረ ነው። ሶስተኛው ጉዳይ የታክቲክ ዝግጅትና የጦር መሳሪያዎች። መርማሪዎች እንዳረጋገጡት አለን ወደ ሆቴሉ የመጣው እንደ እንግዳ ሳይሆን እንደ ወታደር ሙሉ በሙሉ ተዘጋጅቶ ነው። በሆቴሉ ውስጥ ክፍል ተከራይቶ ማደሩ የሆቴሉን መግቢያና መውጫ እንዲሁም የጥበቃ መዋቅሩን ለማጥናት ጊዜ ወስዶበት እንደነበር ያሳያል። የታጠቀው መሳሪያ ሾትጋን፣ ሽጉጥና በርካታ ቢላዎች። ይሄ የሚያሳየው ግቡ ተኩሶ ማምለጥ ብቻም ሳይሆን ወደ አዳራሹ ዘልቆ በመግባት የቅርብ ርቀት ጥቃት ለማድረግ ማቀዱ ነው። አራተኛው ብቸኛው ተኩላ ወይስ የተላከ መልእክተኛ? የዓለም መገናኛ ብዙሃን እንደ ቢቢሲ፣ ሲኤንኤን እና አልጀዚራ ዘገባዎች ከሆነ መርማሪዎች አሁንም በአንድ ነጥብ ላይ ተጠምደዋል። ግለሰቡ ከኢራን ወይም ከሌላ የውጭ ኃይል ጋር ግንኙነት አለው? ይሄን ይጠይቃሉ። እስካሁን ያለው መረጃ ብቸኛ ተኩላ መሆኑን ቢጠቁምም በቁጥጥር ስር በዋለበት ወቅት መንግስት ባለስልጣናት ኢላማ ማድረጉን የሚገልጽ ንግግር ማድረጉ ጥቃቱ ፖለቲካዊ ተነሳሽነት ያለው መሆኑን ያረጋግጣል። ወደ ማጠቃለያው እንንደርደር። ዛሬ ዋሽንግተን ዲሲ በጥያቄ ምልክት ተሞልታለች። በታዋቂው መሐንዲስና መምህር አእምሮ ውስጥ ምን አይነት ጨለማ ነግሶ ነበረ? ያቺ ሰከንድ የአሜሪካን የፖለቲካ ታሪክ ልትቀይር ጥቂት ቀርጧት ነበረም። ፕሬዝዳንት ትራምፕ ጥቃት አድራሹን ወንበዴ ሲሉ ቢጠሩትም ለፖሊስና ለደህንነት ተቋማት ግን አለን ከወንበዴነት በላይ የሆነ ነው። በሳይንስ የታጀበ የደህንነት ስጋት ምልክትም ነው። ፍርድ ቤቱ ሰኞ ዕለት በሩን ሲከፍት የዚህ ምሁር ተኳሽ እውነተኛ ገጽታ ይበልጥ በዝርዝር ይጋለጣል። ውድ ሀገራችን ህዝቦች፣ የአሚዲያ አድማጭ ተመልካቾቻችን፣ አሁን ዋሽንግተን ዲሲ በጸጥታ ተውጣለች። ሆቴሉ ከበባ ውስጥ ነው። ፕሬዝዳንቱም ደህና ናቸው። ተጠርጣሪውም በሆስፒታል ላይ ሆኖ የህግ እየጠበቀ ነው። ነገር ግን ዓለም አሁንም ይጠይቃል፣ እንዴት አንድ ምርጥ ተማሪ አእምሮ ወደ ወንጀል ላቦራቶሪነት ተቀየረ? ያቺ ሰከንድ ለምን መጣች? መልሱ በሚቀጥሉት ቀናት በፍርድ ቤት ቢመለሱም ጥያቄዎች ግን እየተሽጎደጎዱ ነው። ነገሩ እንዲህ ሆኗል። እንግዲህ
ከዚህ ሁሉ ሽብር ጀርባ የነበረው ግለሰብ ማንነት ሲታወቅ እንግዲህ ይህ ክስተት በአሜሪካ የፖለቲካ ታሪክ ውስጥ የደህንነት ጥበቃ ድክመቶችና የግለሰባዊ ጽንፈኝነትን አደገኝነትን ዳግም አጀንዳ አድርጎታል። የወሩ ምርጥ መምህር የነበረው መሐንዲስ እንዴት የዋሽንግተን አጥቂ ለመሆን እንደበቃ የሚለው ሚስጥር ደጋግሞ ይነሳል። አብራችሁን ስለነበራችሁ እናመሰግናለን። ምንጮቻችን ሲኤንኤ፣ ኢንቨስቲጌሽን ዩኒቲ፣ ቢቢሲ ወርልድ ኒውስ፣ አሶሲዬሽን ፕሬስ። ሰላም ለሀገራችን፣ ሰላም ለምድራችን። አሚዲያ ላይ ነበራችሁ። ላይክ፣ ሰብስክራይብ ስላደረጋችሁ እናመሰግናለን።